ሌሎች ሰዎች ምን ይሉናል ብለን በማሰብ ብቻ ማድረግ ፈልገን ያላደረግናቸው ነገሮች የሉ? አዲስና ወጣ ያለ ልብስ መልበስ ፈልገን፣ አዲስ ሀሳብ መጥቶልን ያንን ኦፕንሊ ከሰዎች ጋር ማውራት ፈልገን፣ አዲስ ስኪል መማር ፈልገን መሳሳትን ብቻ ፈርተን የተሆናቸው ነገሮች የሉ? አብዛኞቻችን ሰዎች ምን ይሉናል ብለን በማሰብ ብቻ ማድረግ ፈልገን ያላደረግናቸው ብዙ ነገሮች አሉ። ይህም ፍርሃታችን ቀላል ከሚባል ዲስኮምፈርት እስከ ትልልቅ ህይወታችን ላይ ዋጋ ያስከፍሉ ኦኬዥኖችን አስከትሎብን ሊሆን ይችላል። ለምሳሌ በጣም ከመጠን ያለፈ ፍጽምናን መፈለግ ወይም ፐርፌክሽኒዝም፣ አዳዲስ የተባሉ ነገሮችን ከናካቴው መሞከር ያለመፈለግ ወይም ማድረግ ያለመፈለግ ባህሪ፣ ከዛም አልፎ ሪስክ አላቸው ብለን ወይም ልንሳሳትባቸው እንችላለን ብለን የምናስባቸውን ነገሮች በሙሉ ኤክስክሉድ ማድረግና እንደዛ አይነት ነገሮች ውስጥ መገኘት ያለመፈለግ ባህሪ በአጠቃላይ ተያይዘው የሚመጡት ከዚህ ፍርሃት ጋር ነው። ነገር ግን ይሄ ሁሉ ከባድ የሚባል ጫና አእምሯችን በራሱ ጊዜ በፈጠራት ቀላል በምትባል ኮግኒቲቭ ሾርትከት የምትመጣ ናት። ሳይኮሎጂው ይሄንንም ስፖትላይት ኢፌክት ብሎ ይጠራዋል። ስፖትላይት ኢፌክት ማለት ሌሎች ሰዎች የእኛን አኳኋን፣ የእኛን አክሽን ወይም ተግባራቶቻችንን በሙሉ መልካችንን፣ አፒራንሳችንን፣ አለባበሳችንን ከእኛ ጋር ተያይዘው ያሉ ነገሮችን በሙሉ ምን ያህል ትኩረት እንደሚሰጡ አጋነን የምንገምትበት የግንዛቤ ስህተት ነው። ጥናቶች እንደሚያሳዩት ከሆነ እኛ ሌሎች ሰዎች የሚሰጡንን ትኩረት ከ30 እስከ 50% በሚሆን ደረጃ አጋነን እንገምታለን። ታዲያ ይህ ለምን ይከሰታል? ዋነኛው ምክንያት አእምሯችን ከሚሰራቸው የኮግኒቲቭ ሾርትከቶች ወይም የግንዛቤ ችግሮች መካከል አንዱ የሆነው ኢጎሴንትሪክ ባያዝ ከሚባለው ነው። ይህም በራሳችን ህይወት ውስጥ ዋነኛው ገጸ ባህሪኛ በመሆናችን የራሳችንን ድክመቶች፣ የራሳችንን ስሜቶች፣ የራሳችንን ሀሳቦች እንዲሁም በአጠቃላይ ስለኛ ላሉ ኢንፎርሜሽኖች በሙሉ ከሁሉ ቅርቡ እኛ ነን። በዚህም ጊዜ አእምሯችን የኮግኒቲቭ ሾርትከት ወይም አቋራጭ መንገድን ይጠቀምና እኛ ስለ ራሳችን ስሜቶች ወይም ስለ ራሳችን ችግሮች፣ በአጠቃላይ ስለ ራሳችን ኢንፎርሜሽኖች እንደምናውቀው ሁሉ በአካባቢያችንም ያሉ ሰዎች እነዚህ ነገሮች ያውቃሉ ብሎ አስዩም ያደርጋል ማለት ነው። ምግብ ቤት ገብታችሁ ብቻችሁን መብላት የነበረባችሁን ጊዜ አስታውሱ። ለብዙ ሰዎች ብቻቸውን ነገሮችን ማድረግ የሀፍረትን ስሜት ይፈጥራል። በሌሎች ጠረጴዛዎች ላይ ተቀምጠው ያሉ ሰዎች እዩት ብቻውን ምግብ ሲበላ ወይም እዩት ብቻዋን ምግብ ስትበላ እያሉ የሚያስቡ ይመስላችኋል። እውነታው ግን ምግብ ስትበሉ ያስተዋላችሁ ሰው የለም። ያስተዋላችሁም ከነበረ ግድ አልሰጠውም። ሁሉም ሰው በራሱ ምግብና በራሱ ሀሳብ ላይ ተጠምዷል። ለመጨረሻ ጊዜም ሰዎች ፊት ቆማችሁ ፕሬዘንቴሽን ያቀረባችሁበትን ቀን አስታውሱ። እዛ ቆማችሁ ልባችሁ ይመታል፣ እጃችሁ ይንቀጠቀጣል። ነገር ግን ከተመልካቾቹ አንዱም ቢሆን እነዚህን የውስጥ ስሜቶቻችሁን ያስተዋለ የለም። ምንም እንኳን የፍርሃታችሁ መጠን በሰዓቱ ቢከብዳችሁም ያ ስሜት ፊታችሁም ላይ ሆነ የሰውነት እንቅስቃሴያችሁ ላይ ሙሉ በሙሉ አልታየም። የልብ ምታችሁን መስማት የምትችሉት እናንተ ብቻ ናችሁ። አእምሯችን እያንዳንዷ ትንንሿ ስህተት ለዘላለም ሰዎች ያስታውሱታል ብሎ ስለሚያስብ አዳዲስ ከተባሉ ነገሮችና እንዲሁም ስህተት እንሰራባቸዋለን ብለን ከምናስባቸው ነገሮች ኮምፕሊትሊ እንድንርቅ ያደርገናል። ይህ የግንዛቤ ስህተት ዓለማችንን ያጠበዋል። ነገር ግን ጥናቶች እንደሚያሳዩት ከሆነ ሰዎች ስህተቶቻችንን፣ ድክመቶቻችንን የማስተዋል እድላቸው ከምንጠብቀው በላይ በጣም ጠባብ ነው። ሳይኮሎጂ እንደሚነግረን ከሆነ የስፖትላይት ኢፌክት ወይም የዚህ ፍርሃት ወይም የዚህ ፌኖሜናን መነሻ የጥንት የሰው ልጆች በህይወት ለመቆየት ሲሉ በግሩፓቸው ወይም በሚኖሩበት ጎሳ ውስጥ ተቀባይነትን የማግኘት ጥልቅ ፍላጎት ነበራቸው። አንድ ሰው ከጎሳው ከተገለለ ወይም ከሚኖሩበት ቡድን የሚገለል ከሆነ ብቻውን ሰርቫይቭ የማድረግ ቻንስ ወይም በህይወት የመቆየት እድሉ በጣም ዝቅተኛ ነው። ለዚህም ሲባል ግሩፑ ወይም ጎሳው አክሰፕተብል ብሎ የሚያስባቸውን ወይም ተቀባይነት አላቸው ብሎ የሚያስባቸውን ነገሮች በሙሉ የማድረግ ግዴታ ነበረበት። አሁን ደግሞ ወደኛ ነባራዊ ሁኔታ እንምጣ። በኢትዮጵያ ውስጥ የዚህ ማህበረሰብ ወይም የምንኖርበት ሶሳይቲ አባል የመሆን ወይም አካል የመሆን ፍላጎት የበለጠ ይጎላል። ምክንያቱም ማህበረሰባችን በጥልቅ መደጋገፍ እና በጠበቀ አብሮ መኖር ላይ የተገነባ ስለሆነ ነው። የዕለት ተዕለት ህይወታችን እንዴት እንደሚሰራ አስቡ። አብዛኛው የዕለት ተዕለት ተግባራቶቻችንም ሆነ ችግሮቻችን የሚፈቱት በጋራ ትብብርና መደጋገፍ ላይ ነው። በስራ ሰዓታችንም ሆነ በረፍት ጊዜዎቻችን ብዙ ጊዜ የምናሳልፈው ከሰዎች ጋር ነው። የዕለት ተዕለት ህይወታችንም ሆነ ደህንነታችን እንዲሁም አወር ዌልቢንግ በአጠቃላይ ከጎረቤቶቻችን፣ ከቤተሰቦቻችን፣ ከጓደኞቻችን፣ በአካባቢያችን ካሉ ሰዎች ጋር የተቆራኘ ስለሆነ በማህበረሰቡ ወይም በሶሳይታችን አክሰፕት ለመደረግ ብዙ ዋጋን እንከፍላለን። ሁልጊዜ የጋራና ግልጽ በሆኑ ወይም ፐብሊክ በሚባሉ ስፔሶች ላይ እንንቀሳቀሳለን። ይህ ኮንስታንት የሆነ ቀጣይነት ያለው የማይቋረጥ ከሰዎች ጋር የምናደርገው ኢንተራክሽን፣ ከሰዎች ጋር መነጋገር፣ ከሰዎች ጋር ጊዜ ማሳለፍ፣ በሰዎች ተከቦ መኖር ምንጊዜም ሰርቬል እየተደረግን ወይም ሰዎች እየተመለከቱን እንደሆነና ምንጊዜም በአካባቢያችን አይኖች እንደማይጠፉ አድርገን እንድናስብ ሊያደርገን ይችላል። ይህም ምናልባት ሲከፋ ሰዎች ፊት ቆመን ፐርፎርም እያደረገን ወይም ሰዎች ፊት ቆመን አክት እያደረግንም ሊመስለን ይችላል። ታዲያ ይህ ኮንስታንት ሰርቬይለንስ አለ ብሎ የሚያስበው አእምሯችን አዳዲስ ነገሮችን ከመሞከርና ስህተትን ከመስራት እንድንቆጠብ ያደርገናል። ይህም አዳዲስና ያልተለመዱ ነገሮችን ከመሞከር ይልቅ
ለግሩፑ ስሜት ሲባል ወይም ሶሳይቲው አክሰፕት ለሚያደርጋቸው ባህሪዎች ሲባል ፍጹም መሆን እንዳለብንና አዳዲስ ነገሮችን መሞከር እንደሌለብን፣ ስህተት መስራት እንደሌለብን፣ ስህተት መስራት ከግሩፑ የሚያስወጣን ወይም በሰዎች ያለንን አክሰፕታንስ የሚያሳጣን መስሎ እንዲሰማን ያደርገናል። ታዲያ ከዚህ ስፖትላይት ኢፌክት ከተባለ አእምሯችን ለራሱ ከፈጠረው እስር ቤት እንዴት መውጣት እንችላለን? ሳይኮሎጂስቶች ብዙ የሚባሉ ይህንን ችግር መቅረፍ ይችላል ብለው የሚያስቡትን ተግባራዊ የሆኑ መንገዶችን ይጠቁማሉ። የመጀመሪያው የእውነታ ማረጋገጫ ወይም ሪያሊቲ ቼክ እንለዋለን። ይህም ማለት ፍርሃታችን የተሳሳተ መሆኑን ለአእምሯችን ደጋግመን የምናስረዳበት ሩቲን ነው። ከ2 ቀን በፊት እስኪ ያወራችሁትን ሰው አስታውሱ። የለበሰው ሱሪ ምን ነበር? ሰዎች በአብዛኛው የሚያስታውሱት የንግግራቸውን ጭብጥ ከዛም አልፎ በሰዓቱ የተሰማቸውን ስሜት ብቻ ነው። ከዛ በዘለለ ያለው ነገር በሙሉ ግድ የማይሰጣቸው ወይም አስፈላጊ ያልሆነ ዲቴይል ነው። ሁላችንም በተፈጥሮ የራሳችን ስህተቶች፣ የራሳችን ድክመቶች ወይም የራሳችን ስጋቶች ላይ ብቻ የምናተኩር ሰዎች ስለሆነ ሌሎች ሰዎች ስለሚያደርጓቸው ማይነር ዲቴይሎች የምንጨነቅ አይደለም። አእምሯችሁ በቀጣይ ጊዜ ሌሎች ሰዎች ምን ይሉኛል ብሎ በሚያስብበት ጊዜ ከ2 ቀን በፊት ያናገራችሁት ሰው የለበሰውን ሱሪ ያስታውስ እንደሆነ ጠይቁት። ሁለተኛው መንገድ ለሌሎች ችግሮቻችን በጣም መፍትሄ ይሆናል ብዬ የማስበው ነገር ነው። ይህም ሌሎች ሰዎች ላይ አለመፍረድ። ፍርጃን ማቆም አእምሯችን ከሚሰራቸው ሌሎች ባያዞች መካከል አንዱ ከሆነ ከፕሮጀክሽን ያድነናል። እሱም እኛ ሌሎች ሰዎች የሚያደርጉትን ትንንሽ ነገሮችን እየተመለከትን ወይም እያየን አናላይዝ እያደረግን ጀጅ የምናደርግ ከሆነ አእምሯችንም ፕሮጀክሽንን ይጠቀምና እነዛም ሰዎች ወይም በአካባቢያችን ያሉ ሰዎች እኛንም እኛ ጀጅ በምናደርጋቸው መንገድ ትንንሽ ነገሮቻችንን እያዩ ጀጅ እንደሚያደርጉን አድርጎ እንዲሰማን ያደርጋል ማለት ነው። የፕሮጀክሽን ባያዝን ለራሳችሁ ተጠቀሙት። እናንተ ለሌሎች ሰዎች ጥሩ አመለካከት የሚኖራችሁ ከሆነ አእምሯችሁ ያንን ፕሮጀክሽን ወይም ያንን ስሜት ሌሎች ሰዎች ላይ ፕሮጀክት ማድረግ ይጀምራል። ሌሎች ሰዎች ስለ እናንተ ጥሩ ስሜት እንደሚሰማቸው አድርጎ ይነግራቸዋል። ይህም የበለጠ ኮንፊደንስ፣ የበለጠ የምትፈሩትን ነገር እንድታደርጉ፣ የበለጠ አዲስ ነገሮች እንድትሞክሩ እድል ያመቻችላችኋል። ሶስተኛውና የመጨረሻው ማይልድ ኤምባራስመንቶችን ወይም ቀለል ያሉ ሀፍረት ሊፈጥሩብን የሚችሉ ሲቹዌሽኖችን መፍጠር ነው። በተወሰነ መልኩ ከተለመደው ወጣ ያለ ነገር አድርጉ። ደመቅ ያለ ቀለም ያለው ሱሪ ሊሆን ይችላል። ምናልባትም ተናግራችሁ የማታውቁትን የሚያስቅ ነገር ሊሆን ይችላል። ምናልባትም ለማድረግ ሞክራችሁ የማታደርጉትን ነገር ሊሆን ይችላል። እነዚህ ነገሮች ለአእምሯችን ፕሩቭ የሚያደርጉት ወይም ማረጋገጫ የሚሰጡት ነገር አለ። እሱም ሌሎች ሰዎች እኛ ስለምናደርጋቸው ነገሮች ትኩረት እንደሌላቸው፣ ትኩረት ቢኖራቸውም ግድ እንደሌላቸው ነው። በዚህም ጊዜ አእምሯችን የስፖትላይት ኢፌክትን ማስወገድ ይጀምራል፣ ወይም ያ ባየዝ ወይም ያ ሾርትከት እንደማይሰራ መረዳት ይጀምራል ማለት ነው። ከስፖትላይት ኢፌክት ጋር የሚደረግ ጦርነት በአንድ ቀን የሚያልቅ ፍልሚያ አይደለም። በሚቀጥለው ጊዜ አዲስ ነገር መሞከር ፈልጋችሁ አእምሯችሁ ሰው ምን ይላችኋል ብሎ በሚነግራችሁ ጊዜ ይህንን ነገር አስታውሱ። ተመልካቹ ያለው የእናንተ አእምሮ ውስጥ ብቻ ነው። አንድ ኦሊ ሚለር የተባለ አሜሪካዊ ጸሐፊ አለ። ሰዎች ስለ እናንተ ምን ያህል ትንሽ እንደሚያስቡ ቢገባችሁ ኖሮ ሰው ምን ይለኛል ብላችሁ ማሰብ ታቆሙ ነበር ይላል። ልክ በእናንተ ህይወት ሌሎች ሰዎች አጋዥ ገጸ ባህሪ ሆነው እንደገቡት ሁሉ እናንተም በሌሎች ሰዎች ህይወት ላይ አጋዥና ተራ ገጸ ባህሪ መሆናችሁን አስታውሱ። ይህ ስድብ አይደለም። ይህ ትልቅ ነፃነትን የሚሰጥ ነገር ነው። ዛሬ አዲስ ነገር ሞክሩ እላለሁ። አመሰግናለሁ።